በእግራችንና በእግራችን መሃል የሚገኙት እነዚህ የዳሌ ወለል ጡንቻዎች ይሄ ማለት ሳይክል ላይ ወይም ፈረስ ላይ ስንቀመጥ የምንቀመጥበት ቦታ ማለት ነው። ልክ እንደዚህ ማለት ነው። ወይም ደግሞ እንደዚህ የምንቀመጥበት ቦታ። እነዚህ ጡንቻዎች የመራቢያ አካላቶቻችንን እና የቆሻሻ ማስወገጃ አካላቶቻችንን ተሸክመው አቅፈውና ደግፈው ይይዛሉ። በሽንትና በጽዳጅ ማስወገጃ ቧንቧዎች ዙሪያ ተጠቅልለው በመኮማተር ጽዳጅና ሽንትን እንድንይዝ፣ በመለጠጥ ደግሞ ሽንትና ጽዳጅን በአግባቡ ከሰውነታችን እንድናስወግድ ያደርጋሉ። በተጨማሪም ደምን እንደ ፓምፕ በመሳብና በመግፋት ዳሌና የመራቢያ አካላት አካባቢ ከፍተኛ የሆነ የደምና የሌሎች ፈሳሾች ፍሰት እንዲኖር በማድረግ ለመራቢያ አካላት ጤንነትና ብቃትን ይሰጣሉ። የውስጠኛው የሆድ ጡንቻ ዋነኛ ክፍል ስለሆኑም ዳሌና የታችኛው ጀርባ ወይም ወገብ ሚዛናቸውን እንዲጠብቁና ቦታቸውንም እንዳይለቁ ያደርጋሉ። ታዲያ እነዚህ ጡንቻዎች ደካማ ከሆኑ፣ በአግባቡ የማይለጠጡና የማይኮማተሩ ከሆነ፣ በጣም የሚላሉ ወይም ደግሞ በጣም የሚጠብቁ ከሆነ የተለያዩ ችግሮችን ያመጣሉ። የእነዚህ ጡንቻዎች ከመጠን በላይ መጥበቅ ስር የሰደደ የዳሌ አካባቢ ህመም፣ በአግባቡ ሽንት ለመሽናት ወይም ለመጸዳዳት መቸገር ወይም በጣም ማማት፣ ለመሽናት የመጣደፍና የመቸኮል አይነት ስሜት፣ በግንኙነት ጊዜም ህመም ሊያመጣ ይችላል። የእነዚህ ጡንቻዎች ከመጠን በላይ መላላት ዳሌ አካባቢ የመክበድ አይነት ስሜት፣ የሽንት ፊኛ ወይም የማህፀን መውረድ፣ በሚያስነጥሱበት፣ በሚያስሉበት፣ በሚስቁበት ወይም በሚሮጡበት ጊዜ ሽንት ማምለጥ፣ በግንኙነት ጊዜ ስሜት መቀነስ ወይም ሊያመጣ ይችላል ነው። ብቸኛው ምክንያት አይደለም። በጣም መጥበቅም በጣም መላላትም ሁለቱም የተለያዩ ችግሮች ናቸው። ችግሩ መላላት ከሆነ ማጥበቂያ እንቅስቃሴዎችን ማዘውተር። ማጥበቅ ማለት ባላችሁበት ሽንታችሁን እየሸናችሁ እንደሆነ አስቡና ሽንታችሁን መሃል ላይ ማቋረጥ፣ መያዝ ወይም የዳሌ ወለልን ወደ ላይ መሳብ ማለት ነው። እስኪ ሽንታችሁን እንደምታቋርጡ እያሰባችሁ ወደ ላይ ስባችሁ ያዙት። 1 2 3 4 5 አሪፍ፣ ልቀቁ። ድጋሚ መያዝ 1 2 3 4 እየተነፈሳችሁ 5 6 7 8 9 10 ናይስ፣ ልቀቁ። እሺ አሁን ደግሞ ቶሎ ቶሎ መያዝ መልቀቅ፣ መያዝ መልቀቅ፣ መያዝ መልቀቅ፣ መያዝ መልቀቅ፣ መያዝ መልቀቅ፣ መያዝ መልቀቅ። አሪፍ። ችግሩ ከመጠን በላይ መጥበቅ ከሆነ የመልቀቂያ እንቅስቃሴዎችን ማዘውተር። መልቀቂያ እንቅስቃሴዎች ማለት ባላችሁበት ሽንታችሁን እየሸናችሁ እንደሆነ አስቡና ሽንታችሁን የበለጠ በኃይል መግፋት ማለት ነው። ወይም የዳሌ ወለልን ወደ ታች ገፍቶ መያዝ መግፋት ነው እንዳለቁት። በአየር ሆዳችንን መወጠር፣ ወደ ታች መግፋት፣ መልቀቅ፣ መግፋት መልቀቅ፣ እየተነፈስን ይሄንን መደጋገም። አሁን ጡንቻዎቹ የቱ ጋር እንዳሉና እንዴት ማንቀሳቀስ እንዳለባችሁ ስላወቃችሁ እነዚህን